በኢትዮጵያ የዘመናት ታሪክ ውስጥ ሙስና ተራ ወንጀል ብቻ ሳይሆን ተቋማትን ያናወጠ የህዝብን አብሮነት የፈተነና በሚሊዮኖች የሚቆጠሩ ዜጎችን እንባ ያፈሰሰ የሥርዓት በሽታ ሆኖ ቆይቷል። እጅግ አሳሳቢ በሆነ መልኩም የቀጠለው ሌብነት ከግለሰቦች ስግብግብነት አልፎ በተቋማት ሰንሰለትም የታሰረም ነበር። በተለይም የመንግስት ስልጣን ህዝብ የማገልገል ዓላማውን ስቶም ሀብት የማከማቻና የቡድን ጥቅም ማስጠበቂያ መሳሪያም ሆኖ አገልግሏል። የፖለቲካ ጥበቃ ያላቸው አካላት ተጠያቂነት በሌለበት ሁኔታ ግዙፍ የመንግስት ፕሮጀክቶችን ሲዘርፉም ተስተውሏል። ይህ ደግሞ ህገወጥ የገንዘብ ዝውውር፣ የግብር ስወራ፣ በጨረታዎች ላይ የሚፈጸም ከፍተኛ የመንግስት ሀብት ማባከንና የኮንትሮባንድ ንግድን የመሳሰሉ አገሪቱን ከባድ የውጭ ምንዛሬ እጥረት ውስጥም ከተዋታል። በእርግጥ ይህ የዝርፊያ ሰንሰለት የከተማ መሬት ዘረፋና የሊዝ ስርዓቱን ያላግባብ መጠቀምም ለጥቂት የስልጣን ባለቤቶችና አጃቢዎቻቸው መበልጸጊያም ሲሆን ድሃው ዜጋ ግን አንገቱን ቀና ማድረግ እንዳይችልም አድርጎታል። ብዙ የፖለቲካ ኃይሎች በንድፈ ሐሳብ ስለ ጸረ ሙስና ትግል አዘውትረው ይሰብካሉ። በወረቀት ላይም ውብ ፖሊሶችንም ይቀርጻሉ። ነገር ግን ወደ መሬት አውርዶ በተግባር መተግበር ሲጀምር እጅግ ከባድና ብዙ ዋጋ የሚያስከፍል ፈተና ነው። ለበርካታ ዓመታት ህብረተሰቡ በአገልግሎት አሰጣጥ መጓተት፣ በስልጣን አላግባብ መጠቀምና በህገወጥ ጥቅማ ጥቅም ሳቢያ ከፍተኛ ምሬት ውስጥ መግባቱን ከግምት ውስጥ ያስገባው የመደመር መንግስት ይህንን የዜጎችና የሀገር ጠንቅ የሆነ ልምምድን ለማጥፋት ገና በስልጣኑ መጀመሪያ ነበር ቃል የገባው። ስለሆነም በማህበረሰቡ ውስጥ ለረጅም ዘመናት አጀንዳ ሆኖ የቆየው የሌብነት የጉቦናም የመልካም አስተዳደር ጦትን ለማጥፋት በቁርጠኝነት ትኩረት ሰጥቶም ወደ ተግባር መገባቱ ትልቅ የፖለቲካና የመንግስት ድል ሊባልለት የሚገባ ታሪካዊ ምዕራፍ ነው። ሌብነት ኢትዮጵያ ውስጥ የመንግስት የሚለው ጉዳይ ቆይቶ የጋራ ባህል እየሆነ መጥቷል። ሰዎች ሰርቀው ህንፃ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አሁን ግን እንደ አንድ ትልቅ ስብራት ልክ እንደ ልመናው አይተን በምዕራፍ ከፍለን እየሰራንበት ያለ ጉዳይ እንደሆነና ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ፣ አለመተባበር፣ ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመንም። መንግስት ይህንን ህዝባዊ ምሬት አድበስብሶ ለማለፍ ሳይሞክር እንደ ዋና የፖለቲካ አጀንዳ አንስቶ ማጽዳት መጀመሩም የፖለቲካ አርቆ አስተዋይነቱንና የህዝብን ድምፅ የመስማት ዝግጁነቱን በግልጽም ያሳያል። በሙስናና በሌብነት የተዘፈቁ አካላትን ሲታገል ከዚህ ቀደም የማይነኩ ተደርገው ይታዩ የነበሩ ከፍተኛ የሥራ ኃላፊዎችና የመንግስት ባለስልጣናት ሳይቀር ለህግ ማቅረቡ ትልቅ ትርጉም ተሰጥቶት ከሰሞኑ እንኳን ከፍተኛ የሥራ ኃላፊዎች ላይ የተወሰደው እርምጃም የዚህ አንዱ ማሳያ ተደርጎ ሊቀርብ የሚችል ነው። በእርግጥ ይህ አካሄድ ህግ በሁሉ ላይ ይሰራል የሚለው መርህም ከመግለጽም በላይ በንግግር ብቻ ሳይሆን በፊት የሚታይ የነበረውን የቁርጠኝነት ችግሩን ለመቅረፍ መነሳቱን የሚያሳይ ነው። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አርገውታል። ቀይ ምንጣፍ አርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ምክንያቱም ሙስና በገንዘብ ቁጥር ብቻ የሚለካ ባለመሆኑ በሰዎች ህይወት ላይ የሚያደርሰው ጠባሳ የከፋ ያደርጓል። በተለይ ለትምህርት፣ ለጤና፣ ለንጹህ ውሃናም ለመሰረተ ልማቶች መዋል የነበረበትን ቢሊዮኖች የሚቆጠሩ የሀገር ሀብት ወደ ግለሰብ ኪስ በመግባቱም የዜጎችን መሰረታዊ ኑሮ ጥያቄ ሳይመልሱ ቀርተዋል። ህገወጥ ደላሎች ገበያውን በመቆጣጠራቸው የተነሳ ደግሞ ሰራተኛውና ድሃው ህብረተሰብ ዕለት ተዕለት የሚበላው እንጀራ ማግኘት ፈታኝ ሆኖበትም ኖሯል። ከዚህ አለፍ ሲል ደግሞ በሐቀኝነት ሰርቶ ማደግ ይቻላል የሚለውን የማህበረሰቡን እምነት እየሸረሸረ መጥቶም ሌብነትና ሽብርተኝነት እንደ ብልጠት የሚቆጠርበት የተዛባ የሞራል ልክ በህብረተሰቡ ውስጥ እንዲሰርጽም ያደርጋል እና ጉዳዩ የአንድ ሰሞን አጀንዳ ብቻ ሳይሆን የሀገር ህልውና የሚረጋገጥበት ጉዳይ ስለመሆኑም ታሳቢ ተደርጓል። በአንድ ሙስና ወንጀል ዙሪያ ብዙ የጥቅም ትስስር የሚፈጥሩ አይደለም ሀገር ውስጥ ከሀገር ውጭም የሚኖሩ ጥቅም የሚጋሩ ሌቦች ሊኖሩ ይችላሉ ማለት ነው። ዘመቻ አይደለም። እኛ እያጠናን ማስረጃ እያገኘን ማስረጃው በተገኘ ቁጥር እየተጣሩ የፍርድ ውሳኔ ሲሰጥ ደግሞ ወንጀለኛ መሆናቸው እየተረጋገጠ የሚሄድ ነው። የጉቦና የሌብነት አሰራሮችን በማስወገድ ተቋማት ለዜጎች የሚገባቸውን ፍትሐዊ፣ ፈጣንና ግልጽ አገልግሎት እንዲሰጡ ማድረግ የሀገር የኢኮኖሚ እድገትና ማህበራዊ ሰላምን አስተማማኝ አድርጓል። ህዝቡ መንግስት ላይ የነበረውን ቅሬታ በትክክለኛው መንገድ በመለየት የሚወሰዱ እርምጃዎች በመንግስትና በህዝብ መካከል ያለውን ትስስር ይበልጥም ያጠናክሯል። ስለዚህም ቀድሞ የተጀመረው የሌብነትና ጉቦን የማጽዳት ዘመቻም ተራ የጽዳት ዘመቻ ብቻ ሳይሆን የህዝቡን አደራ የመወጣትና የመልካም አስተዳደር የማስፈን ታሪካዊ የፖለቲካ ድል ነው የሚባለውም ለዚህ ነው።
መንግስት ያሳየው ይህ የለውጥ ፍላጎትና ቁርጠኝነት ከቀጠለም ኢትዮጵያ ከዚህ ቀደም የገጠሟትን ፈተናዎች እንዳሸነፈች ሁሉ ይህኛውንም የሌብነት ሰንሰለትን ሰብራም ፍትሐዊና የበለጸገች ሀገር መገንባቷ የማይቀር ሀቅ ይሆናል። ምክንያቱም ኢትዮጵያ ከገጠማት ፈተና ለመውጣት ሀቀኝነትን እንደ ብሔራዊ መሰረት መቀበል ግድ ይላል። ሙስና መዋጋት ማለት የነገዋን የበለጸገችውን እንዲሁም ፍትሐዊ የሆነችውን ኢትዮጵያን ለመገንባት የሚደረገው የህልውና ትግል ነው። ዛሬ የሚወሰዱ ደፋር የጸረ ሙስና እርምጃዎች የነገዋ ኢትዮጵያም እድገት ዋስትናዎች ናቸው። እዚህ ጋር የሀገር ነጻነት የሚረጋገጠው ከውጭ ጠላት ሲጠበቅ ብቻ ሳይሆን ሀገር በቀል ከሆነው የሌብነትና የሙስና ካንሰር ሲጸዳም ጭምር ነው የሚለውን ከግምት ውስጥ ማስገባት ግን ወሳኝ ነው። የአንድ የፖለቲካ ድርጅት ውድቀት የሚጀምረው መቼ ነው? ህዝብን መካድ ሲጀምር ወይንስ ለስልጣን ሲል ሀገርና ህዝቡን እንደመያዣ ወይም ሆስቴጅ ማድረግ ሲጀምር? ታሪክ እንደሚያስተምረን የህዝብ እምቢተኝነትን በብረት ለመጨፍለቅ የሚሞክሩ ቡድኖች መጨረሻቸው አንድ ብቻ ነው፣ ከስልጣን ማማ መውረድና ወደ ተራ ሽፍትነት መመለስ። ዛሬ የምንመለከተው ለ27 ዓመታት ኢትዮጵያን በብረት አገዛዝ መርቶ የነበረውና አሁን በፖለቲካ ያገላለጽ በሞት ሂደት ላይ ወይም ስሎው ዴዝ ውስጥ የሚገኘውን የህወሓትን ታሪክ ኪሳራና ውድቀት ነው። የህወሓት የክህደት መስመር የጀመረው መቀሌ ወይም ደግሞ በአዲስ አበባ የሚመስለው ሰው እርሱ በፍጹም ተሳስቷል። የህወሓት ክህደት ጅማሮ በበረሃው የትግል ዘመን ላይ ይወስደናል። በ1967 ዓ.ም የተመሰረተው ህወሓት የመጀመሪያውን ማኒፌስቶ ሲያወጣ የትግራይ ሪፐብሊክን የመመስረት ዓላማ ነበረው። በኤርትራ አማጽያን ርዕዮተ ዓለማዊ ተጽዕኖ ስር በመውደቅም የኢትዮጵያን መንግስት እንደ ወራሪ ኃይል ፈርጆት ነበር። ሻዕቢያ ለህወሓት ወታደራዊ ስልጠናና የታጠቁ መሳሪያዎችን ሲያቀርብ፣ ህወሓት በምላሹ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጡ ስምምነቶችን ፈጸመ። የዚህም ማሳያ የህወሓት መስራችና የመጀመሪያው ወታደራዊ አዛዥ የነበሩት ዶክተር አረጋይ በርሄ A Political History of the TPLF በሚለው መጽሐፋቸው ህወሓት በበረሃው ዘመን ለመቋቋም ሲል የኤርትራ የመገንጠል ዓላማን ያለ ቅድመ ሁኔታ ለመደገፍ መስማማቱን ያብራራሉ። የህወሓት ቡድን የሀገራችንን ሰሜናዊ የባህር በር ለመቁረጥ ከሚሰሩ የውጭ ኃይሎች ጋር በይፋ ተሰልፏል። ህወሓት የኤርትራን መገንጠል ያለምንም ቅድመ ሁኔታ በመደገፍም ኢትዮጵያ ታሪካዊ የወደብ ባለቤትነቷንና የባህር በር መብቷን እንድታጣ አድርጓል። በታሪክ ታይቶ በማይታወቅ መልኩ ህወሓት የኢትዮጵያን ጊዜያዊ መንግስት ሲመራ የራሷን ሀገር ባህር በር የሚያሳጣውን የኤርትራ ነጻነት ሪፍረንደምን በዋና አስተባባሪነት ፈጽሟል። የብሔራዊ ጥቅምን ሸቀጥ የማድረግ ሱስ የተጠናወተው ህወሓት ታዲያ በዚህ ክህደቱ ብቻ የሚመለስ ሳይሆን ዛሬም ድረስ የኢትዮጵያን ዋጋ እያስከፈለ ቀጥሏል። ከውጭ ኃይሎች ጋር የፈጠረው ጥምረት ደግሞ ለዚህ መለያው ነው። ዛሬ ላይ ጽምዶ ብሎ ግብጽ፣ ሱዳንና ኤርትራን ያጃመለበት የጥፋት ተግባር ከጥንት ስሪቱ እንደመነጨ የትግል ዘመኑን ማየት ብቻ ይበቃል። በትግል ዘመኑ ህወሓት የሱዳን መንግስትን እንደ ዋና ደጋፊ ወይም ሬር ቤዝና መውጫ መንገድ ይጠቀም ነበር። ለዚህ ውለታ ምላሽ ከህወሓት ወደ ስልጣን ከወጣ በኋላ በምዕራብ ኢትዮጵያ የሚገኙ ለም መሬቶችን ለሱዳን አሳልፎ ለመስጠት ሚስጥራዊ የድንበር ስምምነቶችን አድርጓል። ይህ የተለመደ ተግባሩ ለራሱ ከተመቸው ህወሓት የግዛት አንድነትና የሀገር ሉዓላዊነትን የመሸጥ አባዜው የት ጫፍ እንደረገጠ አመላካች ነው። የህወሓት በሀገርና ህዝብ ላይ የመነገድ ስነ ልቦና ዛሬም የትግራይን ማህበረሰብና ኢትዮጵያውያንን ዋጋ በማስከፈል ላይ ነው። ትናንት ዛሬም የሚል ጥያቄ ለሚሰነዝር ብልህ ሰው መልሱ ይህ ነው። በ1970ዎቹ አጋማሽ የነበረው የረሃብ ወቅት ህወሓት ከዓለም አቀፍ ግብረሰናይ ድርጅቶች ለተራበው ህዝብ የመጣውን የእህል እርዳታና ገንዘብ ወደ ሱዳን በመውሰድ ለጦር መሳሪያ ግዢ መዋሉ በበርካታ የድርጅቱ የቀድሞ አመራሮች በይፋ ተጋልጧል። ዶክተር አረጋይ በርሄን ሲገልጹት ህወሓት ከተመሰረተበት ጊዜ ጀምሮ ዓላማው የኢትዮጵያን አንድነት መገንባት ሳይሆን ብሔርን ከብሔር ማጋጨትና የራሱን የበላይነት ማረጋገጥ ነበር ይላል። ድርጅቱ ለትግራይ ህዝብ የመጣውን እርዳታ ለጦር መሳሪያ መግዣ በመጠቀም ታሪካዊ ክህደት ፈጽሟል ይላል። የካቲት መጨረሻ 2010 ዓ.ም በጋዜጠኛ ማርቲን ፕላውት የተሰራጨው የቢቢሲ የምርመራ ዘገባ የህወሓት የቀድሞ ገንዘብ ያዥ የነበሩትን አቶ ገብረመድህን አርያን የምስክርነት ቃል ያካተተ ነው። በከፍተኛ የህወሓት አመራሮች ታዘው የአረብ ነጋዴ በመምሰል ከምዕራባውያን ረድኤት ድርጅቶች ገንዘብ ይቀበሉ እንደነበር አብራርተዋል። እህሉን ከሸጡ በኋላ የምዕራብ እርዳታ ሰራተኞችን ለማታለል የእህል ጆንያዎችን ከስር ባሸዋ ሞልተው ከላይ ጥቂት እህል ያደርጉም ነበር።
ሌላው በትግራይ ረድኤት ማህበር በኩል የተሰበሰበው ገንዘብን በቀጥታ ወደ ስዊዘርላንድና አውሮፓ ባንኮች በመላክ ለጦር መሳሪያ መግዣና ለህወሓት የድርጅት ድጋፍ ይውል እንደነበር በዝርዝር አስረድተዋል። ሲአይኤ በ1985 እንደ አውሮፓውያኑ አቆጣጠር ይፋ የሆነው ጥናትም በግልጽ እንደሚያስረዳው አመፀኛ ድርጅቶች ከዓለም አቀፍ እርዳታ የሚያገኙትን ገንዘብ ለወታደራዊ ዓላማዎች እንደሚያውሉት እርግጠኛ መሆን ይቻላል ብሎ ቃል በቃል ገልጾታል። የህወሓት የገቢ ምንጭ የዜጎች ረሃብና ቸነፈር እንደነበርም አስቀምጧል። የቡድን በሀገርና በዜጎች ላይ ያሳደረውን ጠላትነት የበለጠ ግልጽ ያደረገው ደግሞ ከኢትዮጵያ ታሪካዊ ጠላት ጋር ጥምረቱን ከበረሃ ጀምሮ እስካሁን ድረስ እንዲዘልቅ ማድረጉ ነው። ህወሓት በበረሃ እያለ ከካይሮ የገንዘብና የዲፕሎማሲ ድጋፍ ያገኝ እንደነበር የሚታወቅ ሲሆን አሁንም ይህን ለማጠናከር ደፋ ቀናው በርትቷል። ይህ ስግብግብ ቡድን በስልጣን ዘመኑም ቢሆን የዘረፋና የሀገር ክህደት መልኩን ሳይቀይር ቀጥሏል። ይልቁንም የያዘውን መንግስታዊ ስልጣን በመጠቀም ህዝቡን ለከፋ በደል አጋልጦት ቆይቷል። ከስልጣን መባረር በኋላም የህወሓት ክህደትን ጥቂት ስንመልከተው ብንል እንኳን ህልቆ መሳፍርት ሆኖ እናገኘዋለን። አመቱ 2010 ዓ.ም ነበር። በኢትዮጵያ ለዘመናት ታይቶ የማይታወቅ ህዝባዊ ማዕበል ተቀሰቀሰ። ለሶስት አስርት ዓመታት ሀገሪቱን በብረት አገዛዝ ሲመራ የነበረው ህወሓት የበላይነት የሚመራው መንግስት መሬቱ ከእግሩ ስር ተንሸራተተበት። ህዝባዊ ተቃውሞውን በኃይል ለማፈን ያደረገው ሙከራም ከንቱ ሆነ። መጋቢት 2010 ዓ.ም ኢህአዴግ ዶክተር አብይ አህመድን ሊቀመንበር አድርጎ መረጠ። መደመር የተሰኘው ሀገራዊ የለውጥና የእርቅ ፍልስፍናም ተበሰረ። ነገር ግን ህወሓት ይህንን ታሪካዊ የእርቅና የለውጥ ጥሪ ለመቀበል ፈጽሞ ፈቃደኛ አልነበር። ለ27 ዓመታት የገነባውን የስልጣን የበላይነት በህዝባዊ እምቢተኝነት ሲናድ አዲስ የፖለቲካ ባህል ከመገንባት ይልቅ ወደ ኋላ የመመለስ የመነጠልና የጥፋት መንገድን መረጠ። ህዳር 2012 ዓ.ም የብልጽግና ፓርቲ ሲመሰረት ህወሓት አብሮ ለመስራት የቀረበለትን ታሪካዊ እድል ዘግቶ ወደ መቀሌ ሸሽቶ የጦርነት ነጋሪት መጎሰም ጀመረ። ጥቅምት 24 2013 ዓ.ም ህወሓት ሀገርን ለዘመናት ሲጠብቅ በነበረው የሰሜን እዝ የመከላከያ ሰራዊት ላይ የተቀናጀ ድንገተኛ ጥቃትንም ፈጸመ። የህወሓት ከፍተኛ አመራር የነበሩት ስብሃት ነጋና ሴኮ ቱሬ ጌታቸው በኋላ ላይ እንዳመኑት መብረቃዊ ጥቃት ወይም ፕሪኢምፒቲቭ ስትራይክ ፈጽመዋል። ጥቅምት 30 2013 ዓ.ም በወልቃይት ማይካድራ ከተማ በህወሓት ንጹሃን በአሰቃቂ ሁኔታ እንዲጨፈጨፉ ሆኗል። ይህን አሰቃቂ ጭፍጨፋ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር OHCHR እና የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በጋራ ያካሄዱት የምርመራ ጥናትም ይህን አረጋግጧል። ከፌዴራል መንግስት ከህግ ማስከበር ዘመቻ በኋላ ያልተገደበ ሰብአዊ የተኩስ አቁም ታወጀ። ነገር ግን ህወሓት ሰኔ 18 2014 ዓ.ም የዓለም የምግብ ፕሮግራም 570,000 ሊትር ነዳጅ የያዙ 12 ቦቴዎችን በመዝረፍና በማገት እንደገና ግጭትን ለኮሰ። በመጨረሻም በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ለህወሓት የመጨረሻውን የህይወት መስመር ዘረጋለት። ነገር ግን ህወሓት ከሰላም ጋር መራመድ አልቻለም። በዚህም 2017 ዓ.ም በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ ሙሉ በሙሉ ተሰረዘ። ነሐሴ 2017 ዓ.ም ታሪካዊ የባንዳነት ተግባሩን በሚያሳይ መልኩ ከኤርትራ አገዛዝ ጋር ጽምዶ በተሰኘ ስም በይፋ የፖለቲካና የወታደራዊ ጥምረትን መሰረተ። በ2018 ዓ.ም የህወሓት ውድቀት ወደ ፍጹም ሽፍትነት ተሸጋገረ። የትግራይ ጊዜ አስተዳደርን አፍርሶ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በህገ ወጥ መንገድ መረጠ። ህወሓት ዛሬ ለትግራይ ህዝብ መብት፣ ልማት ወይም ዲሞክራሲ የሚታገል የፖለቲካ ፓርቲ አለ። በህግ የተሰረዘ፣ በውስጥ ሽኩቻ የተበታተነ፣ የፕሪቶሪያን የሰላም ስምምነት ያፈረሰና ከውጭ ኃይሎች ጋር ያበረ ተራ የሽፍታ ስብስብ ሆኗል። የወደፊቷ ኢትዮጵያና የትግራይ ህዝብ ወደፊት የሚጓዙት ይህንን የከሰረና የታሪክ አቧራ የሸፈነውን ስብስብ ወደ ኋላ ትተው ነው። የትኛውም የወንብድና ጉዞ ሀገራችን የጀመረችውን በመደመር እሳቤ የሚመራ የእድገት ጉዞ የማደናቀፍ አቅም የለውም።